ሰላም ውድ ዩቲዩብ ተከታታዮች፣ ዛሬ ለቁርስ ለምሳ የሚሆን ቆንጆ የአትክልት ምግብ እንሰራለን። እኔ የተጠቀምኩት ጥቅል ጎመን በረጃጅሙ የተከተፈ፣ ቲማቲም ፍሬውን አውጥቼ በረጃጅሙን ያዘጋጀሁት፣ እንዲሁም ካሮት፣ አቮካዶ፣ ቃሪያ፣ ሽንኩርትና ቱና አዘጋጃለሁ። እነዚህን ተጠቅመን ቆንጆ ለቁርስ የሚሆን ለምሳም የሚሆን ምግብ አብረን እንሰራለን። በጋለ ምድጃ ላይ መጥበሻዬን ጥጃለሁ እና ትንሽ ዘይት እንጠቀማለን። ስጋ መጥበሻ ነው ወይንም አዝምሪን የተጠቀምኩት። ለቃናው ለጣዕሙ እዚሁ ላይ ካቆየ ነው ቅጠሉ ይሰባበራል። ስለዚህ በሶቢላና አዝምሪን ተጠቅሜያለሁኝ። እንቁላል 2 እንቁላል ነው የተጠቀምኩት። በደንብ አድርገን እንመተዋለን፣ እናማስለዋለን። ጥቅል ጎመን በረጃጅሙ የተዘጋጀውን ጥቅል ጎመን ጨመርኩኝ። በደንብ አድርገን ነው እንጠብሰዋለን ከእንቁላሉ ጋር። ጥቅል ጎመኑን እንዲህ ካበሰልን በኋላ ካሮታችንን እንጨምራለን። አንድ አይነት ነው፣ በረጃጅሙ ነው የከተፍኩት። አንድ አይነት ቢሆን ውበት አለው፣ ያምራል ሲቀርብ። በደንብ እንደዚህ አዋህደን ካበሰልን በኋላ ካሮቱ በደንብ ከበሰለ በኋላ በረጃጅሙ የከተፍኩትን ፍሬውን አውጥቼ ነው የከተፍኩት ቲማቲሙን። ይህን ደግሞ ገልበጥ እናደርገዋለን። ብዙ ያው ቲማቲም ብዙ መብሰል አይፈልግም፣ ከበሰለ ይላጥባቸዋል። ጨው እንጨምራለን። ካሮቱን በእንደዚህ መልኩ ካበሰልን በኋላ ሽንኩርት እንጨምራለን፣ በረጃጅሙ የተከተፈውን ሽንኩርት። ይሄንን ነው የአሳ አይነት፣ ይሄንን የተጠቀምኩት። እናንተ ደግሞ ቤት ውስጥ ያለውን መጠቀም ትችላላችሁ። 2 ቱና ተጠቅሜያለሁ። ያው አነስ ስለሚሉ አንዱም ራሱ በቂ ነው፣ ግን 2 ነው የተጠቀምኩት። ከዚህ በኋላ ያለው ብዙ መብሰል አያስፈልገውም። አሳውንም እንደዚሁ ካዋሃድ ነው በኋላ ቃሪያ እንጨምራለን። መጨረሻ ላይም አቮካዶን እንጨምራለን። አቮካዶ መብሰል አይፈልግም፣ ከበሰለ ይመርብናል።
አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ስለነበረን ቆይታ በጣም አድርጌ አመሰግናለሁ። ሰላም ሁኑልኝ።